ሃይ ጋይስ እንዴት ናችሁ? እንዴት ቆያችሁ? ይህን ሳምንት ዊክሊ አናላይዝ አብረን እንሰራለን። ሳብስክራይብ ማድረጋችሁን እንዳትረሱ። ላይክ፣ ሳብስክራይብ፣ ሼር አድርጉ እና ቴሌግራም ቻናላችን ዲስክሪፕሽን ላይ አለ አስቀምጬላችኋለሁ። ካልሆነ ክሬሽ ኤፍኤክስ አካዳሚ ብላችሁ ቴሌግራም ላይ ሰርች ማድረግ ትችላላችሁ። ስለዚህ ዛሬ ጎልድ ጄጄ፣ ዩጄ ዩሮ ዩኤስዲ እና ጂቢፒ ዩኤስዲ አብረን እናያለን። ባለፈው ሳምንት ጎልድ እና ስናይ እዚህ አካባቢ ነበር የራሱን ዳይሬክሽን ማርኬት እንደሚቀጥል አሳይቼ ነበር። ከዛ ጎልድ የራሱንም ጎልድ ሌላ ቪዲዮም ሰርቼላችሁ ነበር። እዩ ይሄ ማርኬቱ ባይ ሳይድ እንደሚቀጥል ነግሬላችሁ ነበር። ፕላስ ደግሞ አሁን ማርኬት የሚቀጥለው ስቲል ነው ሃየር ኦል ታይም ሃይ ላይ ነው ያለው። ስለዚህ ምንም ውሳኔ ለመስጠት በሚከብድበት ቦታ ላይ ነው ያለው። በት ማርኬት ስቲል ነው አሁንም ባይ ሳይድ ይቀጥላል። ነገር ግን እንደዚህ አይነት ፑልባክ ይኖራል ብዬ እገምታለሁ። ሌላ ነገር ኒውስ በዚህ ሳምንት ይህን ያክል አፌክት የሚያደርግ ኒውስ ያለ አይመስለኝም። የለም ማለት ይሻላል። የለም ምንም ፕሬዳይ ላይ ጄጄ ካድ ምናምን ሲኤችኤፍ አርብ ላይ ባንክ ሆሊዳይ ነው የሚሆነው። ከዛ ውጪ ምንም ማርኬት ላይ የሚያመጣው እንትን ይኖራል ብዬ አልገምትም። ሌላ ነገር ማርኬቱ ዛሬ እንደምናየው ጎልድ ባይ ሳይድ ነው የሚቀጥለው። በዴሊ ነው ይሄ ወረድ ብለን በላዌር ታይም ፍሬም ካየ ነው ስቲል ነው ቡሊሽ ማርኬት እየሄደ ነው። ፕላስ ደግሞ ምንም አፌክት የሚያደርግ ኒውስ የለም። ማርኬቱ ቡሊሽ መሄዱን ይቀጥላል። ቡሊሽ የሚቀጥለው ማርኬቱ ትንሽ ፑልባክ ይሰራል ብዬ ነበር። እንደዚህ አይነት ፑልባክ ሰርቶ ይሄዳል ብዬ አስባለሁ። ማርኬት እንደዚህ ቀጥ ብሎ አይቀጥልም። ፑልባኩን ደግሞ ትንሽ ፑልባክ ላይ እኛ ፑልባክ ላይ የተወሰነ ነገር ይሰጣል ብዬ አስባለሁ። ስለዚህ በዛች ፑልባኩን እንዴት እናገኛለን? ፑልባኳን እንዴት እንተርዳለን ብለን እንትን ካለ ነው ማርኬቱ በዚህ አሁን ካየ ነው ካለበት ማርኬት ወረድ ብለን እንየውና ከዛ በ50 ሚኒት እንዲህ ይመስላል ማርኬት። አሁንም ሪስፔክት እያደረገ ማርኬት የሚሄድበት ኤሪያ አለ በ50 ሚኒት። ስለዚህ ይሄ ዞን ማርኬት ታች ማድረግ ያለበት ኤሪያ ነው። ይሄን ኤሪያ ባይደርስም እስከዚህ ድረስ መጥቶ ፑል ባክ የማድረግ አድቫንቴጅ አለ። በፖር ሃውል ላሳያችሁ። እቺን ወደዚህ ገፋ እናደርጋትና እንዲህ አይነት ነገር አክት ሊያደርግ ይችላል። ስለዚህ ማርኬት ላይ ወረድ ብለን እንየውና ከዛ ምን ወስን ይሆናል። ማርኬቱን አሁን ይሄ ቀለል ባለ መንገድ ምን ወሰነው እቺን ዞን ማርኬት ብሬክ እስኪያደርግ ነው። እቺን ዞን ብሬክ ካደረገ እቺን ዞን ብሬክ ካደረገ ትንሽ ፑልባክ እንጠብቃለን። ስለዚህ ማርኬቱ ካለበት መጥቶ ሚድናይት ላይ ይሄን ብሬክ አድርጎ ለኛ ማርኬት ስትራክቸር ሽፍት ካሳየ ሴል ዳይሬክሽን እንቀጥላለን። ካላሳየ ከማርኬቱ ጋር ወደ ላይ ወደ ቡሊሽ ሳይድ እንቀጥላለን። አሁን ማርኬቱ በ382 050 እና 618 ኤሪያን ሪስፔክት አድርጎ ራሱን ዳይሬክሽን እየቀጠለ ነው። ፕላስ ማርኬት መጥቶ ይሄን ዞን ብሬክ ካደረገ ሴል እናያለን። ከቀጠለ ይሰየው ከሱ ጋር እንቀጥላለን። ሌላ ነገር የምናየው ጄጄ እንደምናየው ከሆነ ጄጄ ምንም አልተንቀሳቀሰም ማለት ይቻላል። ተኛ በቃ ዊክሊ ሙሉ
ከዚች ማርኬት ባለፈው ሳምንት ይሄን ኤሪያ ሪስፔክት አድርጎ ይመለሳል ብዬ ነበር። በት ማርኬቱ ኒውሱ ገብቶት ወደ ታች ወርዶ እንደገና ፓምፕ አድርጎ ተመልሷል። ከዚች ኤሪያ የትም አልሄደም። ከዚች ኤሪያ እንዳይገርማችሁ ሳምንት ሙሉ ከዚች ኤሪያ ምንም የትም አልሄደም። ስለዚህ ጄጄ የሆነ አክት ካደረገ እናያለን። ይህን ዞን ከሰበረ ብሬክ ካደረገ እስከዚህ ድረስ የምናየው ይሆናል በሎየር ታይም ፍሬም። ስለዚህ ሎየር ለው መስራት ትቷል ማርኬቱ። አሁን ሄድ እንደ ሾልደር ክሬት አድርጎ ባይ ሳይድ ይቀጥላል ብዬ አስባለሁ። ፕላስ ደግሞ ማርኬት ይሄን ዞን ብሬክ እስኪያደርግ ድረስ እንጠብቃለን። ካልሆነ ከሱ ጋር ስቲል ነው በሪሽ ሳይድ እንቀጥላለን ብዬ አስባለሁ። ብሬክ ካደረገ በሪቴስት ላይ የመግባት እድል ይኖረናል። 100 ምናምን ፒፕስ ይቀራል። በት ብሬክ ካደረገ እስከዚህ ድረስ የመግባት እድል ይኖረናል። እስከዚህ ድረስ የመግባት እድል ይኖረናል። ጄጄ እንደዚህ ነው፣ ምንም ሌላ ነገር የለም። ይሄን ዞን ከደረሰ በኋላ እቺን ዞን እስከሚሰብር ድረስ እንጠብቃለን። ብሬክ አርጎ ሪቴስት ሲያደርግ እንገባለን። እቺን ዞን ከሰበረ ወደ ላይ ወደ ባይ ሳይድ ከጄጄ ጋር ፑሽ እናደርጋለን። እስከዚህ ድረስ ሳምንቱን ሙሉ አንድ ወርም ሊፈጅ ይችላል። እስከዚህ ድረስ 2 ወርም ሊፈጅ ይችላል። ፑሽ እናደርጋለን። በት እቺን ዞን ብሬክ ካደረገ ቴስት ሲያደርግ ሪቴስት ሲያደርግ ከሱ ጋር የመሄድ አድቫንቴጅ ይኖረናል። እሷም እቺ ዞን ትሆናለች። ሌላ ነገር ዩጄ እንደ ካየነው ዩጄ ሴል ነው። ሴል አመልጦናል። ባለፈው እቺን ዞን መጥቶ ቴስት አድርጎ ይሄዳል ተባብለን ነበር። ማርኬቱ እዚች ጋር ነበር። ከዛ መጥቶ ይሄን ዞን ቴስት አድርጎ ይመለሳል ብያችሁ ነበር። በት ቴስት አላደረገም። ማርኬቱ መጥቶ 50 ፒፕስ ነው የኔ ሊሚት ኦርደሩ ያው 60 ፒፕስ ነው። 50 ፒፕስ ያው 50 ፒፕስ ላይ ቲቶ ተመለሰ። ከዛ አልገባውም እኔ ጄጄ እንደዚች አይነት ፑልባክ ይኖራል ብዬ አስባለሁ። ስለዚህ ዩጄም ከሱ ጋር አክት እንደሚያደርግ ተስፋ አደርጋለሁ። ዩጄም አክት ካደረገ አዲስ ነገር ካለ ደግሞ አሳውቃችኋለሁ። እዛ ሌላ ቪዲዮም እሰራላችኋለሁ። ስለዚህ እስከዚህ ድረስ ጄጄ ከመጣ ፎር ሴል ዳይሬክሽን እናያለን። በቴን ዞን ብሬክ አድርጎ ማርኬቱ ወደ ላይ ለመቀጠል ካሰበ ሌላ ባይ ሳይድ እንጠብቃለን። ሌላ ነገር ጄጄ ላይ ናከለ የተወሳሰበ ነገር የለም። ባለፈው አናላይዝ ያደረኩትን ካያችሁ አለቀ። እቺን ዞን ብሬክ ካደረገ ፎር ባይ ሳይድ ይሄን ዞን ታች ሲያደርግ ፎር ሴል ማርኬት ስትራክቸር ሺፍት በሎየር ታይም አይተን እንቀጥላለን። ታይሙ ስለሚሄድ ነው አፋጥኜ ለጠለጣ አድርጌ የሚሰራው። ሌላ ደግሞ ዩሮ ዩኤስዲ ባይ ነው ያየሁት። አሁን እኔ ዩሮ ዩኤስዲ ባይ ዞን ነው ያለው። ይሄን ዞን ብሬክ አድርጓል ማርኬቱን። ስለዚህ አሁን ከዚህ በኋላ ማርኬቱን እኔ ማየው ምንም ፎር ሴል ዳይሬክሽን አላየሽም። እስከዚህ ድረስ ዩሮ ዩኤስዲ ፎር ባይ ነው ማየው። ባይ ማይበት ምክንያት ስትሮንግ ኤሪያ ብሬክ አድርጓል። ፕላስ ደግሞ ቮላቲሊቲ ቦሊም አለው ለማርኬት። ሶስተኛ ታርጌት አድርጎ የሚሄድበት ኤሪያ አለው። እሱም ይሄን ዞን ነው። ስለዚህ እስከዛ ድረስ ማርኬት ሆልድ ማድረግ ባንችልም ይሄን 1000 ምናምን ፒፕስ ዩሮ ዩኤስዲ ሆልድ ማድረግ ባንችልም ከማርኬቱ ጋር ትንሽ እንቅስቃሴ ፑሽ ካደረገ ከሱ ጋር ለብ ከተራመደን በቃ በቂ ነው ብዬ አስባለሁ። ትንሽ ስለዚህ ማርኬት ስለዚህ ማርኬት ይሄን ዞን መጥቶ ቴስት እስከሚያደርግ ድረስ እነዚህን ዞን ሪስፔክት አድርጎ ማርኬት ሃይሊ ሪጀክሽን ካሳየ ፎር ባይ ሳይድ ፑሽ እናደርጋለን። ባት ካለበትም ልመለስ ይችላል። ለምን 382 ኤሪያን እያከበረ ስለሆነ ልመለስ ይችላል። የመመለስ አድቫንቴጅ አለው። ስለዚህ ግን ትንሽ ፑሽ ቢያደርግ ለኛ ለኢንተሪም ይመቸናል። አሁን ካለበት ለመግባት በጣም አዛዞ ነው ያለው። ስለዚህ ማርኬቱ ካለበትም
ባይ ሳይድ ሊቀጥል ይችላል። ሚድ ላይት ላይ ማርኬት ትንሽ ፑሽ ካደረገ በኋላ ያለውን ነገር አይተን የምንገባበት ሁኔታዎች ይኖራሉ። እስቲ ከዚህ ልየውና ከዚህ ተራራራራራ ያ ስለዚህ አሁን ማርኬት ካለበትም የመሄድ አድቫንቴጅ አለው። ባይ ሳይድ የመቀጠል አድቫንቴጅ አለው። ግን ትንሽ ፑሽ ካደረገ የተሻለ ነው። አሁን እስከዚህ ድረስ ፑሽ አድርጎ እስከዚህ ድረስ መጥቶ ፑሽ አድርጎ ቢሄድ ለእኛም የተሻለ ነው። ኢንተሪም 80 ፒፕስ ሪስክ አድርገን የመግባት እድል ይኖረናል። በት አሁን ለመግባትም በማይመች ቦታ ነው ያለው። ለኢንተሪም አይመችም። ስለዚህ ካለበትም ሊሄድ ይችላል። ትንሽ ፑሽ ካደረገ ፎር ባይ ሳይድ እናያለን። ሌላ ነገር ጂዩ ሚስተር ጂዩም ፎር ባይ ሳይድ ነው። አሁን እኔ አይቼ ነበር ባይ ሳይድ ነው። በት ጂዩ ገብቼ ነበር ጓደኞቼ ጋር አሉ አንዳንድ ትሬደሮች ከነሱ ጋር ገብቼ ነበር። ጂዩ እዚህች ጋር ገብተን ነበር። ስቲል ራን እያደረገች ነው። ትንሽ አያችሁ ወይ ገብተን ነበር። ከዛ ጂዩ እስከዚች ድረስ ልትቀጥል ትችላለች። ስለዚህ እንደዚህ የመምጣት አድቫንቴጅ ይኖር ነበር። ማርኬት ግን ሪስፔክት አላደረገም። በሁሉም ነበረው ከዛ ቀጠለ። ስለዚህ እስከዚህ ድረስ የመሄድ አድቫንቴጅ ይኖራል። ጂዩ ስቲል ካለበትም ለማለት ይከብዳል። በት ባይ ሳይድ ራን ያደርጋል ብዬ አስባለሁ። በት ብሬክ አድርጎ ኤምኤስኤስ ማርኬት ስትራክቸር ሺፍት ካሳየ ቆንጆ ነው። ፎር ሴል ዳይሬክሽን እስከዚህ ላው ድረስ እንገባለን። በት ያለበት ባይ ሳይድ እየሄደ ስለሆነ ትንሽ ፑልባክ ከሰጠ እዚህ አካባቢ የመግባት እድል ይኖረናል። ከዛ ውጪ ምንም ጂዩ ላይ የምናየው ነገር የለም። ቼን ገብተን ነበር ከልጆች ጋር ራን እያደረገች ነው። ፕላስ ሆልድ አድርገናል። ከሌ ይሄዳል። ኢንተሪ ካለ አታች አድርግላችኋለሁ። በት አናላይሱን አይታችሁ የራሳችሁን ኢንተሪ ፈልጋችሁ ብትገቡ ይሻላችኋል። ከማርኬት ላይ ከሲግናል ይልቅ ማርኬት ላይ አናላይስ ላይ ትኩረት እንድትሰጡ ነው። ሲግናል አዛ ነው። ለምን ምንም ማርኬት ላይ አትቆዩም ሲግናል ተጠቅማችሁ። ስለዚህ ለዛ ነው እኔ አናላይስ ለቅቄ ለራሴ ገብቼ ፕሮፊትን ሼር ማደርግላችሁ። ደግሞ ሁሉም ሲግናል አልፖስትላችሁ ለራሴ በፐርሰናል የምገባውን ሁሉንም አልፖስትላችሁም። ዳይ መልካም ሳምንት ይሁንላችሁ። ግን ሰብስክራይብ አድርጋችኋል? አላደረጋችሁም? ንኩ እስቲ ንኩ፣ ሰብስክራይብ ንኩን፣ ላይክ አድርጉ። ዳይ መልካም ሳምንት ይሁንላችሁ። ጥያቄ ካላችሁ ዲስክሪፕሽን ላይ የራሴ ቴሌግራም፣ ኢንስታግራም፣ ቲክታክ ቻናል አለ፣ ሁሉም አለ። የኢንስታግራም የፐርሰናል ፕሮፋይል ሼር አድርጌላችኋለሁ፣ ዲስክሪፕሽን ላይ አስቀምጬላችኋለሁ። ስለዚህ በዛ ገብታችሁ መጠየቅ ትችላላችሁ። ካልሆነ ቴሌግራም ላይ ሰፖርት ቲሞች አሉ፣ እነሱንም ማናገር ትችላላችሁ። መልካም ሳምንት ይሁንላችሁ። ላብ